ሰላም እንዴት ናችሁ? ዛሬ ቴክኖሎጂ እና ብቸኝነት የሚል ርዕስ ነው ይዤላችሁ የመጣሁት። ሰዎች ቴክኖሎጂ ዓለምን አቀራረባት፣ ከሰዎች ጋር በቀላሉ እንድንገናኝም አደረገን እያሉ ያወራሉ። ግን ደግሞ ማዕድ ዙሪያ አብረው ተቀምጠው አንገታቸውን ደፍተው ስልካቸው ውስጥ በመግባት እርስ በርሳቸው ይራራቃሉ። የሰው ልጅ በአሁኑ ሰዓት ሃይፐር ኮኔክትድ ወይም በጣም የተገናኘ ይመስለዋል እንጂ በሰው ልጅ ታሪክ አይቶት የማያውቀው ጥልቅ የሆነ የብቸኝነትና ትክክለኛ የሰው ለሰው ግንኙነት ረሃብ ውስጥ ነው። የሰው ጫካ ውስጥ እየኖሩ ብቸኝነት ማለት አንድነታችንንም ይሸረሽራል፣ ሶሻል ስኪላችንም ይጠወልጋል። ስለዚህ ከተለያዩ የቤተሰብ አባላት፣ ጓደኞች ጋር መገናኘት ወይም አዳዲስ ማህበረሰባዊ እንቅስቃሴዎች ላይ መሳተፍ ለጤንነታችን ወሳኝ ነው እላለሁ። አመሰግናለሁ።